እኔ ለማቃጠል ሲሆን ገበያ ሄዳችሁ ቃሪያ ገዛችሁ። እናንተ ማትረቡ። ሄሎ ትዬ፣ ደህና ነኝ ትዬ፣ ደህና ነኝ ትዬ። እንዴት ኖት? ደህና ናት፣ ደህና ናቸው፣ ደህና ናት፣ ደህና ናቸው። ሚጥሚጣ ገዛንና እኮ እሱን ለመቅመስ በእንጀራ ጎርሼ እሱ አቃጥሎኝ ነው። እሺ ሰላም ነው አይደል እትዬ? ደህና ነኝ እትዬ። እሺ እትዬ በሰላም ነው። ችግር የለውም እትዬ፣ በደንብ እየተንከባከብኳት ነው። አሜን። ደህና ዋሉ። የቃሪያ ደግሞ ማቃጠሉን ያውቀው እንዴ? እያደረጋችሁ ያላችሁት ነገር ግን ትክክል አይደለም። አንተ እኮ ምንም የሚጥም አይነት ሰው አይደለህም። ቀልድ አታውቅም። ደግሞ ምን አደረግን? ቆይ ልጅቷ ምን ታደርጋችሁ? የአባታችሁ ገዳይ አይደለችም። ቆይ ምን የምታጠፋ ነው እንደዚህ የምታሰቃዩት? አንተ ምን ሆና ነው ለሷ የምትጨነቅላት? አንድ የሚያስብ ሰው ሁኚ። እና እናንተ ታስቡም እያልከኝ ነው? የምታደርጉት ነገር ትክክል እንዳልሆነ እየነገርኩሽ ነው። ይህን ነገራችሁ ብታቆሙ ደስ ይለኛል። አንተ ደስ አላለህም እና እኔ የተሰማኝን ነገር ከመናገር ወደኋላ አልልም። ስርዓት ባለው መልኩ እኮ መነጋገር ይቻላል አይደል እንዴ? ሚስትህን የተናገርኩብህ እኮ ነው የምትመስለው። እንደ ህፃን ይሄን አርጌ